ዲቪ የሞላችሁ እንኳን ደስ አላችሁ 2026 ዲቪ ዛሬ ተለቋል። በዚህ ቪዲዮ ላይ እንዴት አድርጋችሁ እያንዳንዱን ነገር ስቴፕ ባይ ስቴፕ እንደምታዩ አሳያችኋለሁ። በመጀመሪያ ወደ ጎግል ትገቡና ዲቪ 2026 እኔ እንደዚህ ሰርች እንደሚያደርገው 2026 ትሉና ሰርች ታደርጋላችሁ። ከዛ እንደዚህ ይመጣላችኋል። ኤሌክትሮኒክ ዳይቨርሲቲ ቪዛ የሚል አለ። ዩኤስኤ ዲፓርትመንትስ ኦፍ ስቴት የሚለውን እሱን ሊንኩን ትነኩና ወደ ውስጥ ትገባላችሁ። እንደዚህ አይነት ኢንተርፌስ ይመጣላችኋል። ኤሌክትሮኒክ ዲቫይስ ቪዛ ፕሮግራም ይላል። ከስር ደግሞ ታንኪዩ የሚል ጽሁፍ አለ። እዚህ ጋር ደግሞ መቼ እንደተሞላ ሜይ 3 2025 እንደተሞላና በ2026 እንደሚወጣ ያሳያል። ከዛ ቼክ ስታቲክስ የሚለውን እሱን ነክታችሁ ወደ ውስጥ መግባት ነው። እንደዚህ ዌልካም የሚል አለ። ከስር ኮንቲኒው የሚለውን ነክታችሁ ወደ ቀጣይ ዙር ታልፋላችሁ። እዚህ ጋር ነው ዋናው ነገር። እዚህ ጋር የምትሞሉት ነገሮች አሉ። በመጀመሪያ ኮንፈርሜሽን ነምበር የሚለው አለ። ኮንፈርሜሽን ነምበር ያኔ ስትሞሉ ኮንፈርሜሽን ነምበር በሉክ ላይ በኮምፒውተር ሜት ከሞላችሁ በሉኩ ላይ ኮንፈርሜሽን ነምበር አለ። እሱን ከላይ ባለው መስመሩ ላይ ትሞላላችሁ። እዛ ውስጥ ከሞላችሁ በኋላ በቀጣዩ ላስት ፋሚሊ ኔም የሚል አለ። ላስት ፋሚሊ ኔም ማለት የአያታችሁን ብቻ ነው የምጽፉት። የአያታችሁን ብቻ የአባታችሁን ሳይሆን የአያታችሁን ትሞሉና በቀጣይ ይርስ ኦፍ ዘ በርዝ የሚለው አለ። ይርስ ኦፍ በርዝ እዛች ጋር መጀመሪያ ስትሞሉ ዲቪያችሁን ስትሞሉ የሞላችሁትን ነው፣ መሳሳት የለባችሁም። እሱን ቀኑን እና ወሩንና ዓመተ ምሕረቱን እያንዳንዱን ነገር ትሞላላችሁ። ከስር ደግሞ በመቀጠል በአራተኛው አውተንቲኬሽን የሚለው አለ። አውተንቲኬሽን በፊደልና በቁጥር የተቀላቀለ ነው። እሱን እዚች ጋር እያያችሁ አውተንቲኬሽን የተጻፈውን ቦክሱ ላይ ከላይ እያያችሁ እሱን ትሞሉታላችሁ ማለት ነው። ምንም መሳሳት አያስፈልግም። ሌላኛው ደግሞ ኮንፈርሜሽን ነምበር ጠፍቶናል ለምትሉት ደግሞ በደንብ አድርጌ ያሳያችኋለሁ። እኔ የሚያደርገውን ማድረግ ብቻ ነው። ፎርጌት ኮንፈርሜሽን ነምበር የሚለውን ከስር ያለውን እንደዚህ በሰማያዊ የተጻፈውን እሱን ነክታችሁ ወደ ውስጥ መግባት። ከዛ በኋላ እዚህ ጋር ያለውን እያንዳንዱን ነገር መሙላት ያስፈልጋል። 2026 ብላችሁ ነው የምትሞሉት። እንደዚህ ካልመጣላችሁ አዘር በሚለው ላይ 2026 ብላችሁ ትጽፋላችሁ። እሱን ከሞላችሁ በኋላ በሁለተኛ ኔም የሚለው አለ። ላስት ፋሚሊ ኔም በሚለው ላይ የአያታችሁን ትሞላላችሁ። ፈርስት ኔም በሚለው ላይ ደግሞ የራሳችሁን፣ ሚድል ኔም ላይ ደግሞ የአባታችሁን ሞልታችሁ እሱን ትጨርሳላችሁ። ከዛ ሶስተኛ ላይ ደግሞ ዴትስ ኦፍ ዘ በርዝ ያኔ ስትሞሉት የሞላችሁትን ቀን ምንም ሳትሳሳቱ መንዝ ላይ መንዝ፣ ከዛ ዴይ ላይ ዴይ፣ እንደዚሁ ይር ላይ ደግሞ ዓመተ ምሕረቱን እነዚህ ነገሮችን ምንም ሳትሳሳቱ መሙላት አለባችሁ። አራተኛ ላይ በጣም አስፈላጊው ነገር ደግሞ ኢሜል አድሬስ በኮምፒውተር ቤት ሞልታችሁ ከሆነ እነሱ የሚሞሉትን ኢሜል አድሬስ ጠይቃችሁ ማምጣት አለባችሁ። ራሳችሁ ከሞላችሁ ደግሞ ኢሜል የተጠቀማችሁትን ኢሜል ሳትረሱ ያኔ ዲቪውን የሞላችሁበትን ኢሜል ነው የምትጠቀሙት። ሌላ ኢሜል መጠቀም አይቻልም። ከዛ በኋላ አውተንቲኬሽን ነምበር የሚለው አለ። እሱን 3 ሲኤክስ ደብሊው በራሳችሁ ላይ የሚመጣው ሌላ ነው የሚመጣው። እሱን ከስር ቦክሱ ላይ ትሞላላችሁ። እንደዚህ አድርጋችሁ ዲቪያችሁን ማየት ትችላላችሁ ማለት ነው። ምንም ውስብስብ ነገር የለውም። በቀላሉ ራሳችሁ ማየት ትችላላችሁ። ቻናሉን ላይክ እና ሰብስክራይብ ማድረጋችሁን ቼክ አድርጉ። መልካም ጊዜ